እንዴት ጥፊ ለክስክስ እንዴት አባቷ ነው የምታምረው። ባክጦስ ለኔም ተረፈኝሽ። መጣው ድል ልሞክር። ምንድነው ጥፊው ተስማምቷል ነው? ሲል አምላክ እባላለሁ። ጥፊው ተስማምቷል መሰለኝ። እንዴት ነው የምታምሪው በጊዮርጊስ። አሁን ዞር በለልኝ ስራ ፈት። ቆያ ሰውዬ በሰፈር መዋረድ ፈልጋል መሰለኝ። አረቢያን ስንተዋወቅ ሌላው ቢቀር ጓደኛ ነን። ጭራሽ ሌላም ነገር አስባል። ደፋር ችግር አለብህ እንዴ? በኋላ ግን ይቆጭሻል። እሺ እባክህ የኛ ሮሚዮ አሁን ዞር በልልኝ። እምቢ ካልክ ግን አስቸገረኝ ብዬ አስጠፈነግሃለሁ። እስታ ይደረዛ ደንባራ ተወያልኩ ተዋርደ መጣ። ዛሬ ባትመጣ ነገ ተመልሳ ትመጣለች። ምን አለ በለኝ። ኧረ እባክህ እንደዛ ስታመናጭቅ ባይኔ ያዩትን እዚሁ ልሰክሰኝ ባሉን። እቺ ልጅ የዚህ ሰፈር ደግማ ከመጣች እኔ ይቀጣል። አት ሲል አምላክ እኮ ነው። እኔ ከፈለኩ እንኳን እሷ ሞናሊዛን ከሸሯ ላይ አስወርጄ አስመጣታለሁ። ምን በቃ የልጅቷ ጥፊ ቅን ያዘርፍ ጀመራ። ቆይ ምን ተማምነ ነው? መቼም ስልኳን ትፈልገዋለች። ወይኔ በጊዮርጊስ አተ ፍቅሮቹን ይዛብንስ ብመጣ። ለዛሬ ታች ሰፈር እንሂድ፣ መደወል አይቀርም። ያኔ እሷም ስልኳን እኔም እሷን ወስዳለሁ። ያርግልሽ መቼም ብራዘር ስሜ እንደፈለግኩ አንቺ ፈልገሻል። እንመቻቸ እንካንካ ተቀበል። ፋያ ብርጌድ ሚቴልዮ ደፋያ ስልኬን ትሰጠኛለህ ወይስ ከእድሜ ላይ 5 ዓመት ይቀነስ? ይኸውልሽ የኔ ቆንጆ አሁን ትንፋሽ የማይሰጥ የሥራ ስብሰባ ላይ ነው። ስልክሽን የምትፈልጊ ከሆነ የጣልሽበት መጥተሽ ሰጪ። ቻው። ያው ሳብ ጎርሳ መጣች። ነግሬ ነበርኩ እንደምትመጣ። ትሰማኛለህ? ዛሬ ጫፌን ብነካኝ ሴት ናት ብዬ ዝም አልላትምሽ። ትሰማኛለህ? ማን እንደሆንኩኝ ያወቅኝ አልመሰለኝም። መዳፈር ከሌለበት ሰው ጋር ባትዳፈር ላንተም ጥሩ ነው። ሲጀመር እንዴት ብትንቀኝ ነው ኪሴ ውስጥ ገብተህ ስልኬን የሰራከኝ? ሌባ! ገና ሳይታውቀኝ ነበር። ደሞ እኮ ለማፈር ስራ ላይ ነበርኩ ስትል አሁን ስልኬን ስጠኝና ልሂድ። እዚህ ለደቂቃ መቆየት አልፈልግም። ሰው እንዴት እንደዚህ እየተመናገረ ቆንጆ ይሆናል? ፈጣሪማ በጣም ነው የሚያዳለው። ስልኬን ትሰጠኛለህ? ከሰጠኝም ሰጥሻለሁ የኔ ቆንጆ። ከዛ በፊት ግን አንድ ማድረግ ያለብሽ ነገር አለ። ጨዋታ ብለሽ መሰረት ትችያለሽ። እንደ ህፃን ጨዋታ ትወዳለህ መሰለኝ። እኔ ስሜን ነግሬሻለሁ። አንቺ ስምሽን አትነግሪኝ? ነቶ ስልክሽን አትፈልጊው መሰለኝ። እኔን ማረከምሽ ስሜ ነው ማወቅ የፈለከው? ስሜ ማን ይባላል መሰለ? ቢንጎ። ለወደፊት የምትጫወተውን ሰው ምረጥ እሺ? ካላቅም አትንጠራራ ሌባ። ከየት ነው ደግሞ እቺን ያመጡብን በጊዮርጊስ? እጄ ካላስገባዋት አላርፍ። በቃ ለምን አፈታትም? አልተዋት። ትንሽ ብታለፋኝ እንደምታያት አይደለችም። በጣም ትንሽዬ ቡችላ ናት። ቡችላ ደግሞ ትጫዋለች እንጂ በጭራሽ አትነክስም። ይልቅ እንዳሰባለን። ምንድን ነው ነኒት ትንሽ ዳገት ሆነብኝ በሚጠፋ ሀብት አይኗ ተጋደው ወደድኩ ባለችው አፍ የሜክሲኮ ታክሲ የት ነው ማለት? እዚህ ጋር ነው። በዚህ ጋር ወይ ሆበለኝ መጣ። እዚሁ ጠብቂ። የአንቺ ጋር ይቀመጥ። ውስጡ የሚሰበር ዕቃ እንዴ! እናት አምጣው። ኧረ እሺ በቃ ከዚህ ጥፋ። ያው ሀብልሽ ከዚህ በኋላ ተጠንቀቂ እሺ። ምንድን ነው? ከማንም ውለት አልፈልግም። ስንት ልክፈልክ?
1 ብር ይበቃኛል። ሲጀመር የአባቴ ማስታወሻ ባይሆን ኖሮ ቢወስዶም አይቆጨኝም። ሲቀጥል እርዳታን ጠይቄል? አልጠየቅሽም፣ እንዲሁ ልተባበርሽ ብዬ ነው። ትብብርህንም ቢሆን አልጠየቅኩም። ምን ያስቃል? ኧረ ምንም እንዲሁ ነው። አሁን ውለታ እንደዋልክልኝ እንዲሰማኝ ስለማልፈልግ በምትኩ ምን እንደምትፈልግ ተናገር። ስምሽን ንገሪ፣ እሱ በቂ። ውለታ ከሚሆንብሽ ብዬ ነው። ሀና እባላለሁ። በመጨረሻ ሲል አምላክ እባላለሁ። አትጥፊሽ። ደግሞ ጸጉርሽ ላይ የሆነ ነገር አለብሽ። ይኸው ተጠንቀቂ ጁሊየት፣ እዚህ በጣም ብዙ ሌባ አለ። ሆ ስማ፣ አመሰግናለሁ። እሺ በስታይ የኑረ የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ ምን ተፈጠረ? ወዳኛለች። ይመችሽ። ምንድነው ደሞ ያስከው? የሚሰበር ዕቃ ነው። የምን ዕቃ? ደረቅ ቂጣ ይመቻል። ቀላል ተስፋ ወደ አይደለም የኔ ህይወት ዱርዬ ኔፎን እንደ ፎከርከው በላታ ይመችሽ ነበር። እንኳን ሞና ዲዛና መጣጣት ነው ብዬ ነበር። አርባንድ 42 43 ቆይ ምግብ አልበላም እንዴ? እንደዚህ የቀለልኩ እባክህ ስላስያዝን ልበላ ፈልጌ ነው። ዳጊ ሲቪሎች ሰፈሩን እያሰሱት ነው። የእናንተንም ስፋት ስላወቁት ወደዚህ መምጣታቸው አይቀርም። ስለዚህ ለዛሬ ከዚህ አካባቢ ጥፉ ብሏቸዋል ቢኮላ። እሺ አንተ ይበል። እሺ እኛ ምን ሂድ እንፍጠን። ሃይ ሲል አምላክ። ሀና እንዴት ነህ? እዚህ ብመጣ አላጣህም ብዬ መጣሁ። ደግሞ የተጣደፍክ ትመስላለህ። ወዴት ነው? ገና ከስራ መውጣቴ ነው። ኦ ምንድነው ስራ ካልነገርከኝም እኮ። እሱን እየተራመድን ብነግርሽ አይሻልም? እዚህ በጣም መጥፎ አየር ነው ያለው። እሺ እና ስራክ ምንድነው አልከኝ? ስራዬ ምን መሰለሽ? አየር ባየር ነው የምሰራው። ነጋዴ ነኝ። ሳይ ግን ሌባ ነበር የመሰልከኝ። ማ እኔ? ኧረ ፈጣሪ ቅር ይበልሽ። እኔ ሌብነትን በጣም ነው የምጸየፈው። ታዲያ እንዴት ስልኬን ወሰድክብኝ? ያው እሱማ አጋጣሚ ነው። ይሁንልክ። ዛሬ ግን እንዴት መጣሽ? ዝም ብዬ ነው እባክህ። ሀና ሳልወድሽ አልቀረውም። ሂድ በዛ ጅል ጊዮርጊስ። እኔም እኮ ሀናዬ ያልጨረስኩ ስራ ትዘለኝ። አሁን መሄድ አለብኝ። እሺ እንዴ ስንገናኝ ልትነግሪኝ የነበረውን ትነግሪኛለሽ። አረሳውም። እሺ አረቃ ጥለሃል አንተ። ይሄ እብድ እንዴት ትጥላለህ? አውቄ የጣልኩት ነው ይመስልህ? መጠንቀቅ ነበረብህ ነው እያልኩ ያለሁት። የያዝነው ፋይል ከሌብነት ለአንዴና ለመጨረሻ ጊዜ ነበር የሚያስወጣ። ሲቀጥል ደግሞ አንድ ሰው ቢያገኘው ከርቻሌ እንደምንወረወር አታውቅም ነው ወይ? ሀናዬ በቃጥና ይኸውልሽ ሀናዬ፣ ምን መሰልሽ፣ በመጀመሪያ ፈልገነው አይደለም እዚህ ነገር ውስጥ የገባነው። ሲቀጥል ደግሞ ያየሽውን ነገር በሙሉ ማመን የለብሽም። ያው ባታዩ ደስ ይለኝ ነበረ። እንዴ ምንድነው የምትቀባጥረው? ለሰው የሚሰጠቅ ይሆናል ብዬ ስላሰብኩኝ እንደተጠቀለለ ነው ያስኩት። ባለፈው ኮስጠራ ካልሰማኸኝ እና ምንም አላየሽም? ኧረ እኔ ምንም አላየሁም። ያው እኔ በባህሪ ደንበኞች ያዘዙት ዕቃ ሳይከፈት እንዲደርሳቸው ስለምፈልግ አይደል? አዎ ያው ደንበኞቻችን እንዲከፉብን ስለማንፈልግ ነው። ደንበኛ ንጉስ ነው አይደል የሚባለው? ድምጽ ግን አዲስ አልሆነብኝ። በቃ ሲላይ የኔ ልሂድ። ምንድነው እንደሱ የምታፈጭብኝ? ወድጄሃለሁ። ባለፈው ሳልነግርህ የቀረሁት ይሄ ነበር፣ ግን ከዛ በፊት ላውራክ እፈልጋለሁ። ማፍቀር እፈራለሁ አውቃለሁ። በቅጡ እንኳን ቁጭ ብለን አናውቅም፣ ግን
ነፍስ ከነፍሴ እንደገጠመች ይገባኝ ሀብሌን በጓደኛ ካሰረቀት ይመልስክልኝ ቀን ነበር። ውስጥ ምን እንዳለ ይቻል አይኖች ውስጥ ብዙ ነገር ይቻል ሲል አምላክ እኔ ወድጄሃለሁ። አረ በጊዮርጊስ ምንድነው አስጨነቅሽኝ እኮ። ሌባ ነህ አይደል? ቀና በልና ንገረኝ። ሌባ ነህ አይደል? ስለዚህ እኔን የምትፈልገኝ ከሆነ ውሎህን፣ ማንነትህን፣ ጓደኛህንም ጭምር እንድትቀይርና ሰላማዊ ሰው እንድትሆን እፈልጋለሁ። ምን ማለት ነው? ዳግም እኮ አብሮ አደግ ጓደኛዬ ነው። ውሎዬም ቢሆን ያደግኩበት። እኔን የምትፈልገኝ ከሆነ ገና ምንም ሳንጀምር ሁሉም ነገር መስተካከል አለበት። አስብበትና ውሳኔን ንገረኝ። ቻው። አረ ፈጣሪን ፍራ። እኔ ከክፍለ ሀገር መምጣቴ ነው፣ ምንም የለኝም። ዝም በል አልኩህ አንዴ። አረ እሱ ቆሎ ነው። እዴ አረ የስለት ብር ነው እንዳትቀጸ። ምን አይነቱ አው እሱ ራሱ ነው። ሂድ እባክህ አንተ ደግሞ ሂድ አሁን ከዚህ። እግዚአብሔር ያክብርልኝ። አንተ ምን ሆነ ነው? አንተ ካንተና ከሷ እንድመርጥ ትጠይቀኛለች። ማናት? ሀና። እቺ ደግሞ ምን ነው ፍላጎቷ ቅጣጣ? ገደል ግቢ በላት እባክህ። ዳግም ወድጃታለሁ። እና የወደድካት እንደሆነ ደግሞም ትክክል ናት። ሌባውንን እስከመቼ? ኧረ እባክህ የኛ ሌብነት ዛሬ ነው የሚታየ። ዳግም ወድጃታለሁ እያልኩ እሷን የሚያሳጣኝን ምንም ነገር ቢሆን ማድረግ አልፈልግም። አብሮ አደግ ጓደኛን ለሴት ብለህ መተው ቢኖርብስ? አደርገዋለሁ። ወይኔ በጊዮርጊስ ቆይ እሷ ማን አባቷ ሆና ነው አሁን መታ ፈላጭ ቆራጭ የምትሆን? ስትፈልግ ገደል መግባት ትችላለች። እሺ እኔ እናንተ ያሳለፍነውን አንዱን መከራ ብታውቅ ኖሮ እንደዚህ ለማለት ባልደፈረሽ ነበር። አንተም ካላበርክ በስተቀር ያሳለፍነውን መከራን እያወቅክ ማንን ልምረጥ ብለህ የምታስብ አይመስለኝም። ለዛሬ ሰክረ እንደሆነ ቆጥሬ ዝም ብያለሁ። ነገ ግን ከብደት ስትነቃ ደውለ ገደል ግቢ ትላታል። ነገ እዚሁ ተመልሰ እንድመጣ እጠብቃለሁ። ወንድም ነኝ። እሺ ሄሎ ሀና፣ ወስኛለሁ። ዳግም ሲል አምላክ መልእክት አስቀምጦልሃል። የምን መልእክት? ራስህ ብታየው ይሻላል። ሁሉ ለኔ ነው? አዎ። ሁሉንም ነገር አስተካክያለሁ። ከዚህ በኋላ ልሰርጥ፣ አብረን መሆን እንችላለን። አሁን መሄድ አለብኝ። ቁጭ ብለን በደንብ እናወራለን። እሺ ሀና። ቻው። ከማይሆን ሰው ጋር ጨዋታ እንደጀመረ ነግሬው ነበር። ሰማኛለህ? ማን እንደሆንኩኝ ያወቀኝ አልመስለኝም። መዳፈር ከሌለበት ሰው ጋር ባትዳፈር ላንተ ግን በዚህ ፍጥነት በዝረራ በጭራሽ አሸንፋለሁ ያልጠበቅ። እልህኛ ነሽ እኮ። አይ ሲላማክ ለዚህ ነው አሸነፍ። እንዴ እኔ ፍቅር ሪላክስ ማድረግ ፈልጋለሁ። እሺ እኔ ቆንጆ በለዳው ሳይገባኝ ቀርቶ ነው ይቅርታ አርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ እነግርሽ
ዳግም ሲል አምላክ ማንን እየጠበቅክ ነው? የማይመጣን ሰው አጥብ። ከተኛበት ንቃ። ምን ማለት? ውሃ ጠብሰህ የምታበላ ልጅ ቆይ ምንድነው እንደዚህ ጅል እስክትሆን ያፈዘዘች? ዳግም አነጋገርን አስተካክል። ባላስቀይምህ ደስ ይለኝ ነበር፣ ግን ሁለት እግር አለኝ ተብሎ ለዛፍ ላይ ወጣ። ለነገሩ በእኔ ቦታ ካልሆንክ ልትረዳኝ አትችልም። አልረዳህም። መጀመሪያውንም ቢሆን ቀልብ ያልወደዳትም ነበር። አሁን ደግሞ በደንብ አረጋገጠችልኝ። ስለማን ነው የምታወራው? አፈቀርኳት ስለምትላት ልጅ ነው ማለት። እንደ ሕፃን እየተጫወተችብህ ነው። ባካት ቀባጠር። ወይኔ በጊዮርጊስ ቆይ ምን አባቷን ያስነካች? ና እንደውም ገና ወጣት ነህ። ስትሻገር እየተጠነቀቅ እንጂ መኪናማ እንዳትዳፈረ። እባብ ነሽ። ይተረጋጋ እንጂ ዝጋፈና። ምን እየተካሄደ እንዳለ ታስረጅኝ ትችላለሽ? ሳልፈልግ ጨዋታ ውስጥ ያስገባኝ ራስ ነህ። እኔ ደግሞ የጀመርኩትን ጨዋታ ሳላሸንፍ ማቋረጥ አልወድም። ይኸውልህ ጎረምሳው፣ ዳና ዱርዬ ያፈቀራትን ሰው የሚያገኘው አማርኛ ፊልም ላይ ብቻ ነው። ይቺ ዓለም እንደምታስባት አይደለችም። በጣም ወረተኛ ነች። ላለው ነው የምታደለው። አንተ ደግሞ ጊዜ አለ። ተፍ ተፍ በል። እኔም የጀመርኩትን ጨዋታ መሸነፍ አለብኝ። ጨዋታው አላለም። እንዴ ጥፊ ሲል አምላክ ነኝ። በህይወቴ ውስጥ ብዙ ነገሮችን አይቻለሁ። ጓደኝነት፣ ወንድማማችነት፣ ሌብነት፣ ከፖሊስ ጋር ቀንም ሌሊትም መሯሯጥ፣ ማፍቀር፣ መከዳት፣ መታሰር፣ መፈታት፣ ብዙ ነገር። ግን እነዚህ ሁሉ ነገሮች በእኔ የህይወት መስመር ሲመላለሱ እያስተማሩኝ ነው ያለፉት። ሁሉም ነገር እንደማስበው አልቀጠልም። ግን ደግሞ ይሄ የህይወት አንዱ ህግ ነው። ምርጫ የሚባል ነገር የለም። አንዳንድ ጊዜ ደግሞ የመምረጥ አጣብቂኝ ውስጥ ታስገባቸዋለች። ከሁለት አንድ እንጂ ሁለቱንም የሚባል ነገር የለም። ይህም የህይወት ሌላኛው ገጽታ ነው። በዚህ መሃል እኔ ብዙ ተሰቃይቻለሁ። ፍቅር ወይስ ጓደኝነት፣ ዳግም ወይስ ሀና በሚለው ምርጫ እንቅልፌን አጥቻለሁ። ምርጫ የህይወት ህግ ነው። እናም የምርጫ አጣብቂኝ ውስጥ ትገባላችሁ። ከዛም ደግሞ ጊዜ የሚባል ዳኛ ወደ ህይወታችሁ ይገባና ስንዴውን ከእንክርዳዱ ለይቶ ያሳያችኋል። ያኔ ሁሉም ነገር ግልጥልጥ ብሎ መታየት ይጀምራል። በህይወት ከተቀጣችሁ በኋላ መማር ትጀምራላችሁ። ጓደኝነትን፣ ትናንትና ለመርሳትን፣ ፍቅር የስሜት እንጂ የስሌት እንዳልሆነ ትረዳላችሁ። በህይወታችን የሚፈጠሩት እያንዳንዱ ነገሮች ለበጎ እንደሆኑ ታስባላችሁ። የጸጸት እጅ የማይዳስሰውን መልካሙን መመረጥ ግን የሚያደርሻ የተሻለ ነገን መሻት፣ ውብ ዛሬን መፈለግ ሰዋዊ ነው። ትናንትን መዘንጋት ከነገም ከዛሬም የሚያስቀር መሰናክል ነው። እኔ ለመምረጥ ብቸገርም ህይወት ራሷ ያመጣችውን ፈተና ራሷ መልሳለች። ጓደኛዬን መርጫለሁ። ያ ማለት ግን ፍቅር አያስፈልግም እያልኩ አይደለም። ትክክለኛ ማረፊያውን እስኪያገኝ ድረስ ግን ከሀና ጋር በእልህ የገባሁበትን ፍቅር ላይ መለስ ትየዋለሁ። የዱርዬ ፍቅር እኔን ብዙ አስተምሮኛል። እናንተንስ? አንቺ ቆንጆ አንቺ ልጅ ነይን ውሰድሽ ከኔ ልጅ ፈትኗል አንጀት ልብሽ አሸነፍሽ